ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናሌ ቤተሰቦች እንደምን አላችሁ? ለዛሬ ያስኩላችሁ መረጃዎች እንደሚከተለው አቀርባለሁ። እስከ መጨረሻ አብራችሁን ቆዩ። ኢትዮጵያውያን የሚበዙባቸውን ፍልሰተኞች የጫኑ 4 ጀልባዎች ትላንት ሌሊት በጅቡቲና የመን ባህር ዳርቻ አቅራቢያ ሰጥመው 181 ፍልሰተኞችና 5 የጀልባዎቹ ሰራተኞች የደረሱበት እንዳልታወቀ ተነገረ። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በ9 ክፍለ ከተሞች የሚገኙ 18 ሄክታር ስፋት ያላቸው 427 ቦታዎች ለሊዝ ጨረታ ሊያቀርብ መሆኑ ተዘግቧል። በሄሊኮፕተር ላይ በተፈጸመ ጥቃት አንድ ጀነራል መኮንንና በርካታ ወታደሮች ተገለዋል የሚል መረጃ ወጥቷል። ወደ ዝርዝር መረጃዎች አልፋለሁ። እስከ መጨረሻ አብራችሁን ቆዩ። ኢትዮጵያውያን የሚበዙባቸውን ፍልሰተኞች የጫኑ 4 ጀልባዎች ትላንት ሌሊት በጅቡቲና የመን ባህር ዳርቻ አቅራቢያ ሰጥመው 181 ፍልሰተኞችና 5 የጀልባዎቹ ሰራተኞች የደረሱበት እንዳልታወቀ ዓለም አቀፍ የዜና ወኪሎች ዘግበዋል። በአደጋው 2 ሰዎች ሲሞቱ ጅቡቲ አቅራቢያ ከሰጠሙ ጀልባዎች 2 የጀልባ ሰራተኞች በህይወት እንደተገኙም ዘገባዎቹ ጠቅሰዋል። እስካሁን የደረሱበት ያልታወቁ አብዛኛዎቹ ፍልሰተኞች ኢትዮጵያውያን ናቸው ተብሎ እንደሚገመትና 57 ያሉ ፍልሰተኞች ሴቶች እንደሆኑ ዓለም አቀፍ የፍልሰተኞች ድርጅት ተናግሯል ተብሏል። አንደኛዋ ጀልባ 150 ኢትዮጵያውያን ፍልሰተኞችን ጭና ወደ የመን በመጓዝ ላይ ሳለች እንደሰጠመችም ተነግሯል። በራያ አላማጣ ወረዳ ጥሙጋ ከተማ ኪዳነ ምሕረት ቤተክርስቲያን ውስጥ ከትናንት ወዲያ ሌሊት በተፈጸመ ጥቃት አንድ የቤተክርስቲያኗ መምህር 4 የቆሎ ተማሪዎች እንደተገደሉ የአካባቢው ነዋሪዎች መናገራቸውን ዶቼ ቬለ ዘግቧል። በጥቃቱ ቢያንስ 5 ሰዎች እንደቆሰሉ መስማቱን ዘግበው ጠቅሷል። ጥቃቱን የፈጸሙት የመከላከያ ሰራዊት መለዮ የለበሱ ታጣቂ ኃይሎች መሆናቸውን የአካባቢው ነዋሪዎች ተናግረዋል ተብሏል። አንዳንድ እማኞች ግድያው የተፈጸመው በቤተክርስቲያኗ ውስጥ የፋኖ ታጣቂዎች አሉ የሚል የተሳሳተ መረጃ በአካባቢው ለሚገኙ የመከላከያ ሰራዊት አባላት በመድረሱ ሳይሆን እንዳልቀረ ግምታቸውን እንደሰጡም የዜና ምንጭ አመልክቷል። የአሲምባ ዲሞክራሲያዊ ፓርቲ በቅርቡ ከተመሰረተው የትግራይ ጊዜያዊ አስተዳደር ምክር ቤት አባልነት ራሱን ማግለሉን አስታውቋል። ፓርቲው ከምክር ቤቱ ራሱን ያገለለው ጊዜያዊ ምክር ቤቱ የሃይማኖት እኩልነትን የማያስተናግድ የኢሮብና የኩናማ ብሔረሰቦች በቂ ውክልና የሌለበትና አሳታፊ ያልሆነ መሆኑን በመጥቀስ ነው። ፓርቲው ይህንን ውሳኔውን ያስታወቀው የመንግስት ሰራተኞች ማህበራትና የክልሉ ሙስሊም ማህበረሰብ በምክር ቤቱ መቀመጫ ባገኙ ማግስት ነው ተብሏል። ሳልሳይ ወያኔ በምክር ቤቱ ላለመሳተፍ ወስኖ የነበረ ሲሆን በኋላ ግን አቋሙን ቀይሮ ምክር ቤቱ አባል እንደሆነ አይዘነጋም። የአዲስ አበባ ከተማ አስተዳደር መሬት ልማት አስተዳደር ቢሮ በ9 ክፍለ ከተሞች የሚገኙ 18 ሄክታር ስፋት ያላቸው 427 ቦታዎች ለሊዝ ጨረታ ሊያቀርብ መሆኑን የኢትዮጵያ ኢንሳይደር ዘግቧል። ለጨረታ የሚቀርቡት ቦታዎች ለመኖሪያ፣ ለንግድ አገልግሎት የሚውሉና በተለያዩ አግባብ ወደ አስተዳደሩ የመሬት ባንክ የገቡ ይዞታዎች እንደሆኑ ዘገባው ጠቅሷል። የጨረታው ሰነድ ሽያጭ ከእጅ ንክኪ በጸዳ መልኩ ከመጪው ሰኞ ጀምሮ እስከ መጋቢት 12 ድረስ እንደሚከናወን ዘገባው አመልክቷል። በአሁኑ ዙር ጨረታ በቦሌና ልደታ ክፍለ ከተሞች የሚገኙ የመሬት ይዞታዎች እንደማይካተቱም ተገልጧል። በመጨረሻም በደቡብ ሱዳን ላይኛው ናይል ግዛት ትናንት በተባበሩት መንግስታት ድርጅት የሰላም ተልዕኮ ሄሊኮፕተር ላይ በተፈጸመ ጥቃት አንድ ጀነራል መኮንንን ጨምሮ በርካታ የመንግስት ወታደሮች እንደተገደሉበት የጁባ መንግስት አስታውቋል። ተመድ በበኩሉ በጥቃቱ አንድ ሄሊኮፕተሯ የበረራ ሰራተኛ እንደተገደሉና ሌሎች 2 እንደቆሰሉ ገልጧል። ጥቃቱ በሄሊኮፕተሯ ላይ የተፈጸመው የተመድ ተልዕኮ ሰሞኑ ጥረት ከሰፈነባት ናስር ከተማ ጀነራሉን ለማንሳት በሄዱበት ወቅት እንደሆነ ተገልጧል። ጥቃቱ የጦር ወንጀል ተደርጎ ሊወሰድ የሚችል ነው በማለት ያወገዘው የተመድ ተልዕኮ በጥቃቱ ዙሪያ ምርመራ እንዲደረግና ተጠያቂነት እንዲሰፍን ተጠይቋል። ጥቃቱ የተፈጸመው መንግስት የተቃዋሚ መሪ የተቀዳሚ ምክትል ፕሬዝዳንት ሪክ ማቻርን አጋሮች ማሰሩንና ጸጥታ ኃይሎቹም የማቻርን መኖሪያ ቤት መክበባቸው በተሰማ ማግስት ነው ተብሏል። ለዛሬ ያስኩላችሁ መረጃ ይህን ይመስል ነበር። እስከመጨረሻ አብራችሁን ስለቆያችሁ እጅግና